በምድር ላይ በቤተክርስቲያን ውስጥ አገልጋዮች ተገልጋዮች ሰው ሁሉ ከሚሰቃይባቸው ነገሮች መካከል አንዱ የኑሮ ውድድር ነው። በጣም ብዙ ሰዎች በቤተክርስቲያን ውስጥ በውድድር ነው ስቃያቸውን የሚበሉት። በውድድር ባላቸው ጥቂት ነገር ተመስገን ብለው አይኖሩ። ወደዚህ አገር በመጣን ጊዜ የዛሬ 11 ዓመት አካባቢ አንድ ወዳጃችን ወደ ቤት መጣኛ ጋር እና ከኢትዮጵያ ምን ይዘን እንደመጣን ጠየቀኝ። ነገርኩት። እንዴ ደግሞ የረባሽ ነገር እኮ ይዘን አልመጣንም እና እንደዚህ ይዘን መተናልና እንግዲህ ወደ ባንክ ልናስገባ ነው። በጣም ጥሩ ሐሳብ ነው። አንተ ትንሽ የጴንጤነት ችግር ስላለብህ ፈርቼ ነበረ። አየህ እዚህ ሀገር አለኝ ስለው ይሄንን ገንዘብ ባንክ አስገባውና አለኝ እርሳው እንደሌለ ቁጠረው። ለምን አልኩት። አየህ አለኝ እዚህ ሀገር ሁሉ ነገር ገንዘብ ያስፈልገዋል። ከዛ ዘመዶች ቴረር ለቀቀብን። በቃ ቴረር ነው ማለት ልክ ሲወጣ እግሩ ሲወጣ ነው ማለት የጌታ መንፈስ ከምትሰማው ነገር ተጠበቅ አለኝ ማለት ነው። ዞር አልኩና ለሚስቴ ማማ ይሄ ሰውዬ የነገረን በሙሉ የእግዚአብሔር ድምጽ አይደለም አልኩት። እስቲ ዝግ ብላችሁ ራሳችሁን እዩ። ሪሊ ብትታመሙ እግዚአብሔር አለ ብላችሁ አስባችሁ ታውቃላችሁ? ስንቶች ናችሁ የመጠባበቂያ ገንዘብ አካውንታችሁ ውስጥ ቁጭ ብሎ ማትነኩት የረሳችሁ? ጊዜ ሐዋርያት ሥራ ምዕራፍ 2 ቁጥር 42 ጀምሮ የምታገኟቸው አማኞች ያላቸው ሁሉ የእግዚአብሔር እንደሆነ ሲገባቸው ስለ ባላደራነት ማንም ሳያስተምራቸው ሄደው ቤታቸውን መሬታቸውን ሸጠው አመጡና በሐዋርያቱ እግር ስር አስቀመጡ። ምን እንዲሆን? ለካ ያለን ነገር የኛ አይደለም። በመካከላችን ያሉ ደሆች መብላት አለባቸው። መብላት ያለባቸው ለካ የኛ ቤት ተሸጦ ነው። ወንድሞቻቸውን ለማብላት ሸጡት ቤቱን። የማ ስለሆነ? የእግዚአብሔር ስለሆነ። ገንዘብን በእግዚአብሔር መንግስት ውስጥ እንዴት አድርገን እንጠቀምበት የሚል ርዕሰ ጉዳይ ስለ እግዚአብሔር መንግስት አንስተን ስንነጋገር የጀመርነው ሐሳብ አለ እና የመጀመሪያውን መርህ አንስተን ነበረ። ገንዘብን በእግዚአብሔር መንግስት ውስጥ በአግባቡ ለመጠቀም የዛሬ 15 ቀን የነገርኳችሁ የመጀመሪያው መርህ ምን ነበረ? አንድ መርህ ተናግሬ ነበር። ዛሬ ሁለተኛው ነው የምናገረው። አቤት አንድ ሰው ይንገረኝ። አንድ ሰው ይንገረኝ። እንዴት አድርጋችሁ ስትኖሩ ከረማችሁ? 15 ቀን ነው የቆያችሁት። ኦፍ ኮርስ ላስት ዊክ እንትን የነበረን ከገንዘብ ጋር ዴይ ቱ ዴይ ነው ተገናኙ የነበረውና እንደዛው በፊት እንደነበራችሁት እንደዛው ነው የቀጠላችሁት። የነገርኳችሁ መርህ ነበረ። መርሁን ካላስታወሳችሁ ተግባራዊ ልታረጉት አትችሉ። ምንም ጥያቄ የለው። ዘመዶቼ እዚህ ቤት የምትመጡት ይሄ ፕሮግራም የመካፈል እንትን ካለባችሁ ማአት አዳራሻል። I'm telling you ማአት አዳራሻል። እዚህ የምትመጡት ለመሰራት፣ ለመለወጥ፣ የእግዚአብሔርን ቃል እውነት ለመለማመድ፣ ከጌታ ጋር ለመገናኘት። ፕሮግራም አቴንድ ለማድረግ ጊዜ አታጥፉ። እንዲሁ አለ አይደል የጴንጤ ስብሰባ ሰብሰብ ብላችሁ ዘምራችሁ ምናምን ለመሄድ ከሆነ በጣም ከዚህ የደመቀ በጣም ከልቤ ነው የነግራችሁ በጣም ጥሩ ኢንስትሩመንት ያለባቸው ድራም፣ ጊታሮች፣ በጣም ጥሩ ታዋቂ ዘባኪዎች የሚመጡበት ታዋቂ ዘማሪዎች የሚመጡበት በጣም ብዙ ጉባኤ በዚህ በዲኤምቪ ዙሪያ አለ። በጣም ጥሩ አለ። እዚህ የሚያመጣን አንድ ጉዳይ ካለ ከጌታ ጋራ ሲሪየስሊ መገናኘት ብቻ። የምትሰሙት ነገር ተኖ እዚህ የሚቀር ከሆነ ለፍርድ መስማት የለባችሁም። ይሄን መነግራችሁ ለዚህ ነው። እግዚአብሔር ቃል ትሰሙታላችሁ። ጌታ ኢየሱስ አንድ ቀን እንዲህ ብሎ ተናግሯል። እኔ አልፈርድባችሁም፣ የሰማችሁት ቃል ራሱ ምን ያረጋችኋል? ጀጅ ያረጋችኋል ብሏል። እኔ አገልግሎቴን ሲጀምር በእንዲህ አይነት ተግሳጽ መጀመር አልፈልግም። ወንድሞች እናቶች ፕሊዝ አልፈልግም። ግን ግድ ስለሆነ ነው። ልንመከር ልንገሰጽ ስለሚገባ ማለት ነው። እና ባለፈው ሳምንት አንስተነው የነበረው የመጀመሪያው መርህ እንደ አማኝ ማድረግ የማንችለውን ነገር ምን ማድረግ ነው? እሱ ማወቅ። ማድረግ የማንችለው አንድ ነገር እንደ አማኝ ምንድነው ብለን ነበረ? ብለው ለገንዘብና ለእግዚአብሔር በአንድ ጊዜ መገዛት አንችልም። ለገንዘብና ለእግዚአብሔር በአንድ ጊዜ መገዛት አንችልም።
15 ቀን እንዴት አሳለፋችሁ? ገንዘብም እግዚአብሔርም አብረው ሲገዙን ነው የከረምነው ወይስ አርነት ወጥተናል? ነው የገንዘብ ባሪያ አልሆንም ብለን አንድ እርምጃ ወደ ጌታ ተጠግተናል። አንድ እርምጃ ወደ ጌታ ጠጋ ብለናል ነው። የዛሬ 15 ቀን የሰማችሁት ጥሩ ነበር ምናምን አንዳንድ ወንድሞች በጣም ከባድ ነገር ነው የነገርከን፣ በጣም አስቸጋሪ ነገር ነው የነገርከን ምናምን ብላችሁ ከሆነ ያቆማችሁት እኔ አምናተ ኮሜዲያን ዘመዶቼ በየሳምንቱ እሁድ እናንተን እዚህ ሰብስቤ የሆነ ዲስኩር እያሰማው እንትን ማድረግ ሰው አይደለም። አመ መሰንጀር የጌታ መልእክት ነው የምነግራችሁ። should have to received እግዚአብሔርን መልእክት ወስዳችሁ ተጠቀሙበት። እንደ አገልጋይ የምናገረው ይሄን ነው። እንደ አገልጋይ የምናገረው ይሄን ነው። አይኖ አሜሪካን ሀገር እንደዚህ አይነት ንግግር አይፈቀድም አውቃለሁኝ። ምክንያቱም ሰብሰብ እንድትሉ ስለሆነ የሚፈልገው፣ ጠርቀም እንድትሉ ስለሆነ የሚፈልገው። እኔ አንድ ሰው ደቀ መዝሙር አድርጌ ከሆነ ሞታለሁ፣ ችግር የለብኝም። ለዚህ ፕሊዝ ወንድሞች እናቶች ይሄን ሲሪየስሊ ያስቡበት። ወደ ዛሬው ወደ ሁለተኛው መርህ እንመጣለን። በጣም ብዙ ጊዜ ወሰዳችሁብኝ፣ በኋላ ተቀጣላችሁ፣ መቅጣት አይቀርም በኋላ ላይ። ዛሬ እንትን ምንድነው ስሙ እዛ ቡና እንዳጠጡ ነው ማረጋችሁ። እሺ ለማንኛውም ወደ ሁለተኛው መርህ እንምጣ። ለምን እንደሚጠፋባችሁ ታውቃላችሁ? አብዛኛዎቻችሁ ወደ ቤተክርስቲያን ስትመጡ ቦርሳችሁን፣ ሴቶቹ ቦርሳችሁን አንጠልጥላችሁ፣ ወንዶቹ እጃችሁን ኪሳችሁ ከታችሁ እያፏጫችሁ ነው የምትመጡት። መጽሐፍ ቅዱስ የለጃችሁ ላይ ማስታወሻ አትይዙ። እንዴት ልታስታውሱ ትችላላችሁ? በምን? ይሄ ጸሎት ቤት ነው። ፕሊዝ ወደዚህ ስትመጡ መጽሐፍ ቅዱስ ማስታወሻ ይዛችሁ መምጣት አለባችሁ። በጣም ጥቂት ሰዎች አላችሁ በጣትም ቆጥራችሁ በቃ ተዘጋጅታችሁ መጽሐፋችሁን ይዛችሁ የሆነ ነገር መዝግባችሁ ለመሄድ የምትመጡ። እናንተን በጣም አበረታታለሁ። ሌሎቻችሁ ግን ይሄን ማታረጉ ወገኖች ፕሊዝ ወደዚህ ነገር እንድትገቡ በጣም 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 አበረታታችኋለሁ። በጣም ብዙ ፕሬሸር ነው ያለባችሁ። የልጆች ፕሬሸር፣ የትዳር ፕሬሸር፣ የምናምን ፕሬሸር ብትረሱት አይገርመኝም። ግን ጽፋችሁ ከያዛችሁት ማለት ነው የሆነ ቀዳዳ ስታገኙ አየት ታርጋችሁት ለካ ጌታ ይሄን ብሎኝ ነበር ለማለት እድል ታገኛላችሁ። ኦፍ ኮርስ ስለ ንግግርን ትምህርትን ስለመያዝ የሚናገሩ ሰዎች 100% ሰው ሊይዝ የሚችለው 25% በመስማት ይይዛል፣ 25% በመጻፍ ይይዛል፣ 25% በማጥናት ይይዛል፣ 25% በማሰላሰል እንደገና ገንዘቡ ያደርጋል፣ 100% ይሆናል። ያኔ ነው የምትለወጡት። እና አብዛኛዎቻችሁ ራሳችሁን ትኮንናላችሁ። እኔ ያልለወጥ ሳትበሉ እንዴት ታድጋላችሁ ዘመዶች? ሳትበሉ እንዴት ይጠጋችሁ? እንዴት ትጠረቃላችሁ? እንዴት ትወፍራላችሁ? በንፋስ እኮ ልትወፍሩ አትችሉም ዘመዶች። በአስማት መንፈስ መብላት አለባችሁ። ተዘጋጅቶ የሚቀርብላችሁን ነገር ፕሊዝ ተጠቀሙበት። ዛሬው መርህ ሁሉም ነገር የእግዚአብሔር ነው፣ እኛ ባላደራዎች ነን። እስቲ ከኔ ጋር ተናገሩ። ሁሉም ነገር በሉ የእግዚአብሔር ነው፣ እኛ ባላደራዎች ነን። ሁሉም ነገር የእግዚአብሔር ነው፣ እኔ ባለ አደራ ነኝ። ያላችሁትን አስታውሳችሁታል? እሺ ትምህርታችን ዛሬው ትምህርት የሚመሰረተው አንደኛ ዜና ምዕራፍ 29 አንደኛ ዜና ምዕራፍ 29 ሰፊ ምንባብ ነው። ቁጥር 11 ሙሉ ምዕራፉን በደንብ እንድታዩት እንትናለሁ። ከዛ ውስጥ እኔ ሞስለው ክፍል አለኝ። ቁጥር 11 ጀምሮ ያለው ነው ሞስለው። እግዚአብሔር ሆይ በሰማይና በምድር ያለው ሁሉ ያንተ ነውና። እግዚአብሔር ሆይ በሰማይና በምድር ያለው ሁሉ የማን ነው? ያንተ ነውና። ሰርቼ ነው ያገኘሁት፣ የተከፈለኝ ቢል ነው፣ ቼክ ምንም ትሉት ፔቼክ ምናምን የሚባል ነገር ያንቺ አይደለም፣ ያንተ አይደለም። በሰማይና በምድር ያለው ሁሉ ያንተ ነውና ታላቅነት፣ ኃይል፣ ክብርና ግርማ ያንተ ነው። እግዚአብሔር ሆይ መንግስትም ያንተ ነው። አንተም እንደራስ ከሁሉ በላይ ከፍ ከፍ ያልህ ነህ። ባለጠግነትና ክብር የሚገኘው ከአንተ ነው። ባለጠግነትና ክብር የሚገኘው ባለጠግነት ማለት ገንዘብ ማለት ነው። ሀብት ንብረት ማለት ነው። የሚገኘው ከማን ነው? ከአንተ ነው። ከእግዚአብሔር ከተገኘ አሁን ያላችሁ ቤት፣ አሁን አካውንታችሁ ውስጥ ያለ ገንዘብ፣ አሁን አለኝ የምትሉት ነገር በሙሉ የማን ነው? የእግዚአብሔር ነው።
እንደፈለጋችሁ በላው ላይ ልታደርጉ አትችሉም። እንደፈለጋችሁ ልታደርጉ አትችሉም። እንደፈለጋችሁ ልታደርጉ አትችሉም። በፈለገ አካውንቱ እናንተ ጋር ስላለ ሄዳችሁ ትራክ ያረጋችሁ ያገኛችሁትን እየጫራችሁ ልትጠቀሙ አትችሉም። It's the word of God. በደንብ ስሙኝ። ባለጠግነትና ክብር የሚገኘው ካንተ ነው። አንተ የሁሉ ገዢ ነህ። ከፍ ለማድረግ ለሁሉም ብርታትን ለመስጠት ብርታትና ኃይል በእጅ ነው። አምላካችን ሆይ አሁንም እናመሰግንሃለን። ለከበረው ስምህ ውዳሴ እናቀርባለን። ቁጥር 14 ሁሉ የተገኘው ከአንተ ነው። ሁሉ ጤንነት የተገኘው ካንተ ነው። ትዳር የተገኘው ካንተ ነው። ልጆች የተገኙት ካንተ ነው። ገንዘብ የተገኘው ካንተ ነው። ስራ የተገኘው ካንተ ነው። ዕውቀት የተገኘው ካንተ ነው። ኤቭሪ ዲቴል ነገር የተገኘው ሁሉ የተገኘው ካንተ ነው። እስቲ ቆም በሉና ራሳችሁን ይዩ። ባላችሁ ነገር ምን ያህል ለራሳችሁ ዋጋ ሰጣችሁ? በዛ ልክ የምትቆነኑ ሰዎች ስንት ናችሁ? ማለት ዋጋችሁን ባላችሁ ነገር ልክ አርጋችሁ ራሳችሁን ከሌላ ጋር የምታወዳድሩ ሰዎች። ዛሬ አንድ ነገር ነግራችኋለሁ። ማንም ሰው ከማንም ሰው አይበልጥም። ሁሉ ሰው ተመጽዋች ነው። ሁሉ ሰው 18 ሰዓት ሰርቼው ገቤ እስኪንቀጠቀጥ የሰራሁት ገንዘብ ነው። አይ አንቺ አይደለም እግዚአብሔር ነው። 18 ሰዓት ስትሰሪ 1 ብር ለኦክሲጅን አልከፈልሽም። 1 ብር ለኦክሲጅን አልከፈልሽ። በነፃ የተነፈሽ የ18 ሰዓት ኦክሲጅን ስንት ሊሆን እንደሚችል ሆስፒታል አካባቢ የምትሰሩ ሰዎች ታውቃላችሁ። ሁሉ የተገኘው ካንተ ነው። ለአንተ የሰጠንህ ይላል። አሁን ቨሪ ሪማርካብል እዚህ ጋር ስሙ። ለአንተም የሰጠንህ ከእጅህ የተቀበልነውን ብቻ ነው እንጂ እኛ ስላለን አንተ ተመጽዋች ሆነህ እኛ ደግሞ ዲታዎች ሆነን ባለሀብቶች ሆነን ለአንተ አልሰጠንም። የሰጠነው እግዚአብሔር ሆይ ይሄንን የተናገረው ዳዊት ነው። ልብ በሉ ቤተ መንግስት ያለ ሰው ነው። በጣም ብዙ ሀብት ያለው ሰው ነው። በጣም ብዙ ህዝብ የሚመራ ሰው ነው እና ለቤተ መቅደሱ ስራ ገንዘብ ከሰጠ በኋላ የተናገረው ንግግር ነው። ይሄ የሰጠነው ነገር ከአንተ የተገኘውን ሁሉ የተገኘው ካንተ ነው። ላንተም የሰጠን ካንተ የተቀበልነውን ብቻ ነው፣ ሌላ የለንም። ታዲያ እንዲህ ያለ ቸርነት እናደርግ ዘንድ እኔ ማን ነኝ? ህዝቤስ ማን ነው? ሁሉ የማን ነው? የእግዚአብሔር ነው። ገንዘብን በእግዚአብሔር መንግስት ውስጥ በአግባቡ ለመጠቀም ማወቅ የሚገባን ሁለተኛው መርህ መጽሐፍ ቅዱስ ስለ ባለ አደራነት የሚያስተምረውን እውነት በቅጡ መገንዘብ ነው። መጽሐፍ ቅዱስ ስለ ባለ አደራነት የሚያስተምረውን እውነት በቅጡ መገንዘብ ነው። ይሄንን መገንዘብ ከሁለት ችግር ያሳርፋል። አንደኛው የምታርፉበት ችግር ውድድር ይባላል። በምድር ላይ በቤተ ክርስቲያን ውስጥ አገልጋዮች፣ ተገልጋዮች ሰው ሁሉ ከሚሰቃይባቸው ነገሮች መካከል አንዱ የኑሮ ውድድር ነው። ቤዛ የነዳቸው አይነት መኪና ሳልነዳ እንዴት ሞታለሁ? ኤርሚያስ የገዛው አይነት ቤት ሳልገዛ እንዴት ሞታለሁ የሚል ስቃይ። ያልተሰጠህን እግዚአብሔር ያላመጣውን ነገር ለማግኘት የእግዚአብሔርን ሐሳብ ረግጠህ ሄደህ የእግዚአብሔርን ሐሳብ ረግጠሽ ሄደሽ መከራሽን ትያለሽ። ስፔሻሊ እዚህ ሀገር ስትኖሩ የዚህ ሀገር መርህ ቤተር ላይፍ የሚባል ነው። ስለዚህ በጣም ብዙ ሰዎች በቤተ ክርስቲያን ውስጥ በውድድር ነው ስቃያቸውን የሚበሉት። በውድድር ባላቸው ጥቂት ነገር ተመስገን ብለው አይኖሩ። የመጀመሪያው ነገር ይሄ ነው። አትስሩ እያልኩ አይደለም፣ ለመሻሻል አታስቡ እያልኩ አይደለም። ኮምፒቲሽን የሚባል ነገር ግን እስር ቤት ነው። ሁለተኛው የምታርፉበት ነገር ሁሉ የእግዚአብሔር እንደሆነ ሲገባችሁ እግዚአብሔር ብቻ የናንተ መታመኛ ይሆናል። እግዚአብሔር ብቻ የናንተ መታመኛ ይሆናል። ምን ማለት ነው? ወደዚህ አገር በመጣን ጊዜ የዛሬ 11 ዓመት አካባቢ አንድ ወዳጃችን ወደ ቤት መጣኛ ጋር እና ከኢትዮጵያ ምን ይዘን እንደመጣን ጠየቀ። ይነገርኩት እንዲህ ደግሞ የረባሽ ነገር እኮ ይዘን አልመጣንም እና እንደዚህ ይዘን መተናልና እንግዲህ ወደ ባንክ ልናስገባ ነው። በጣም ጥሩ ሐሳብ ነው። አንተ ትንሽ የጴንጤነት ችግር ስላለብህ ፈርቼ ነበረ። አየህ እዚህ ሀገር አለኝ ስለው ይሄንን ገንዘብ ባንክ አስገባውና አለኝ እርሳው እንደሌለ ቁጠረው አለኝ። ለምን አልኩት። አየህ አለኝ እዚህ ሀገር ሁሉ ነገር ገንዘብ ያስፈልገዋል።
ከዛ ዘመዶቼ ቴረር ለቀቀብን። በቃ ቴረር ነው የምላችሁ። ልክ ሲወጣ እግሩ ሲወጣ ነው የምላችሁ የጌታ መንፈስ ከምትሰማው ነገር ተጠበቅ አለኝ ማለት ነው። ዞር አልኩና ለሚስቴ ማማ ይሄ ሰውዬ የነገረን በሙሉ የእግዚአብሔር ድምጽ አይደለም አልኳት። እስቲ ዝግ ብላችሁ ራሳችሁን እዩ። ሪሊ ብትታመሙ እግዚአብሔር አለ ብላችሁ አስባችሁ ታውቃላችሁ? ስንቶች ናችሁ የመጠባበቂያ ገንዘብ አካውንታችሁ ውስጥ ቁጭ ብሎ ማትነኩት የረሳችሁት የሞታችሁ ቀን የሚሆን የምታስቡት ባንክ ውስጥ የተቀመጠ የሆነ ነገር ሲመጣ አላህ አንተ ካለ ችግር የለም እያላችሁ የምትታመኑበት ማለት ነው። honestly speaking ኢንሹራንሳችሁን የምታምኑትን ያህል እግዚአብሔርን ታምኑታላችሁ? ባንክ ያለውን አካውንት የምታምኑትን ለምንድን ነው እንደዚህ የሚሆነው ካላችሁኝ you are the owner of your property። እናንተ ባለሀብቶች ስለሆናችሁ የእናንተ ስለሆነ ሲቀንስም ያሳቀቃችኋል። ወይኔ ትላላችሁ። ቤተክርስቲያን የሚያገለግሉ ሰዎች መባና ስራቱን የሚያስቡ ከሆነ የህዝቡ ቁጥር ሲቀንስ ወይኔ ያሰኛቸዋል። እግዚአብሔርን በጣም አመሰግናለሁ። ዝም ብዬ ነው ማወራው። ይሄን እግዚአብሔርን ነው ዝም ብዬ ነው ማወራው። ለምን ካልከኝ ለኔ መኖሪያዬ እግዚአብሔር ነው። ስሙ ለዘላለም የተባረከ ይሁን። ከማንም ጋር አልወዳደርም። በየማለዳው ስነቃ አንድ ውድድር አለብኝ ከራሴ ጋር። ምን ያህል ተለውጫለሁ? ምን ያህል አዲስ ሰው ሆኛለሁ? ምን ያህል ወደ ጌታ ተጠግቻለሁ? በጣም ከራሴ ጋር ሁሌ የማደርገው ውድድር ነው። ከዚያ ውጪ ከማንም ጋር አገልግሎቴን አላወዳደርም፣ ገቢዬን አላወዳደርም። መለብሰው አስጨንቅ ምንም አስጨንቀኝም ዘመዶች ምንም። ማሚ ባትኖር አንዳንድ ቀን እዚህ ቤት ስመጣ ልትስቁ ሁሉ ትችላላችሁ። እኔ ያገኘሁት ፊልም ፓስተሩን ወደ ጤና ጣቢያ እንውሰድ ትንሽ አምሮ ምናምን ልትሉ ትችላላችሁ። ግን ግድ የለኝም፣ ምንም አያስጨንቀኝም። እናንተ የምታደንቁት ልብስ ለበስኩ አልለበስኩ፣ እናንተ የምታደንቁት መኪና ነዳሁ አልነዳሁ፣ በቁመቴ ላይ አንድ ነጥብ መጨመር አትችሉም። ምንም ያስጨንቀኝ እኔ ስለእናንተ ምለብሰው እንዳይበርደኝ ነው ለራሴ የሚመቸኝ። ሁሌ ለሚስቴ ነግራለሁ ነው እኔ አልተመቸኝ በቃ የተመቸኝ ነው ምለብሰው። በቃ እንደዚህ ነው ልብስ አለቀ። የውድድር እስር ቤት ውስጥ የሚኖሩ ሰዎች ብዙ ናቸው። እንደው ያለ ማይክሮፎን ብናገረው ጥሩ ነበር። ይሄንን እህቶች ጆሮአችሁን ክፈቱና ስሙ። ወንድሞች እንዳትሰሙ ለነሱ ብቻ ነው የምናገረው። በተለይ እህቶች ማረፍ ያስፈልጋቸዋል። ለዚህ እንዲረዳን አሁን ያነበብኩትን የመጽሐፍ ቅዱስ ክፍል ጠጋ ብለን እንድናየው ፈልጋለሁ። ዳዊት እዚህ ጋር ብቻ ሳይሆን በመዝሙረ ዳዊት ምዕራፍ 24 ቁጥር 1 ላይ ምን ብሎ ይናገራል? ምድርና በርሷ የሞላው ሁሉ የእግዚአብሔር ነው ብሎ ያውጃል። ዘመዶቼ ይሄ እዚህ ላይ የተጻፈ ነገር ፊደል ብቻ አይደለም፣ እውነት ነው። ከተቀበል ነው ማለት ነው። በሙሉ የእግዚአብሔር ነው። ይሄን እውነት ስንገነዘብ ስለ ገንዘብ ያለን የተሳሳተ መረዳት በሙሉ ይለወጣል። ለምንድን ነው እሱ የሚለወጠው ካላችሁ፣ ምክንያቱም ምድር ሁሉ የእግዚአብሔር ከሆነች ገቢያችን የማን ነው የሚሆነው? የእግዚአብሔር። ምድር ሁሉ የእግዚአብሔር ከሆነች ንብረታችን ሁሉ የማን ነው የሚሆነው? የእግዚአብሔር። አንድ ነገር ልንገራችሁ። ይሄ እውነት በገባቸው ጊዜ ሐዋርያት ሥራ ምዕራፍ 2 ቁጥር 42 ጀምሮ የምታገኟቸው አማኞች ያላቸው ሁሉ የእግዚአብሔር እንደሆነ ሲገባቸው ስለ ባላደራነት ማንም ሳያስተምራቸው ሄደው ቤታቸውን መሬታቸውን ሸጠው አመጡና በሐዋርያቱ እግር ስር አስቀመጡ። ምን እንዲሆን? እነ ጴጥሮስ በጀት እንዲሄዱ፣ እነ ጴጥሮስ ቪኤት እንዲነዱ፣ እነ ጴጥሮስ የተለየ ነጭ ዙፋን ተዘጋጅቶላቸው ባጃቢ በጋርድ በጥቁር መነጽር ምናምን ይሆኑ ምናምን እንዲመጡ ለነ ኖ ለካ ያለን ነገር የኛ አይደለም። በመካከላችን ያሉ ደሆች መብላት አለባቸው። መብላት ያለባቸው ለካ የኛ ቤት ተሸጦ ነው። ወንድሞቻቸውን ለማብላት ሸጡት ቤቱን። የማ ስለሆነ? የእግዚአብሔር ስለሆነ። ወንድሞቻቸውን እህቶቻቸውን ለማብላት ሸጡት መሬቱን። ምክንያቱም ባላደራዎች ናቸው፣ ባለቤቶች አይደሉም። ስለዚህ ባለቤቱ ሰው እንዲበላ ከፈለገ ሸጠው ማብላት አለባቸው። ይሄን ያደረጉት ከማን? እውነተኛው ክርስትና ይሄ ነው። 21ኛው ክፍለ ዘመን ላይ ጨርሶ የማይነገር እውነተኛው ክርስትና ይሄ ነው።
አሁን ቤቶቻችንን ሸጠን እኔን ጨምሮ ማለት ነው ቤቶቻችንን ሁላችን ሸጠን አምጥተን እዚህ ቤት እናድርግ ቢባል ስንት ቤት ውስጥ በጣም ከባድ ነው። ቤት መሸጥ አይደለም እሱ ቤት መሸጥ በጣም ከባድ ነው። በወር የምታገኙትን የአንድ ወር ገቢያችሁን በአንድ ዓመት ጊዜ ውስጥ ከፍላችሁ እዚህ ቤት እንድትጨርሱ ይባል በኢየሱስ ስም ቸርች ቀይራሉ ነው የምትሉት። ቀይሩ። ንብረታችን ለምንድን ነው እንደዚህ የሚሆነው ካላችሁ የኛ ነው የእግዚአብሔር አይደለም። ለዚህ ነው ስለ ወንጌል ብዙ ማሳስበን። ለዚህ ነው ባለኝ ገንዘብ ምን አይነት የወንጌል ተጽዕኖ ልፍጠር ባለኝ ስጦታ። ዛሬ አንድ ነገር ልንገራችሁ። ሰሞኑ ልጆቻችንን ሳስተምራቸው የነበረው ነገር እግዚአብሔር በሁለት መንገድ በህይወታችን ስጦታ አስቀምጧል። አንደኛውና የመጀመሪያው ስጦታ የተፈጥሮ ስጦታ ይባላል። ታለንት የሚባለው ማለት ነው። ታለንታችሁን የቀበራችሁ ሰዎች እግዚአብሔር ስለዛ ታለንት አንድ ቀን ይጠይቃችኋል። እግዚአብሔር የሰጣችሁ በተፈጥሮ ሲፈጥራችሁ እግዚአብሔር ለእናንተ የሰጠው ጊፍት ግን የሰው ትችት ፈርታችሁ የሆነ ምክንያት ብላችሁ ምናምን ብላችሁ የተዋችሁት የተዳፈነ ውስጣችሁ የተቀመጠ መጽሐፍ ሊሆን ይችላል። በተለያየ ነገር ባይ ኔቸር እግዚአብሔር በውስጣችሁ ያስቀመጠ የተፈጥሮን ስጦታ በውስጣችሁ ልትለዩ የምትችሉበት መንገድ አንድ ነገር ነው። በውስጣችሁ የተቀመጠ የተፈጥሮ ስጦታ ያንን ነገር እንድታደርጉ ሁሉ ጊዜ ይስባችኋል። ይስባችሁና ሳታውቁ ያንን ነገር ስታደርጉ ትገኛችሁ። ለምሳሌ እግዚአብሔር ኳስ የመጫወት የተለየ ተሰጥኦ ሰጥቷችሁ ከሆነ ገና ከታች ጀምራችሁ በጨርቅ ኳስ ስትንደፋደፉ ሁሌ ኳስ ጋር ነው የምትገኙት። አስባችሁት ሳይሆን ትሳባላችሁ። that's natural gift, the sign of natural gift። መንፈሳዊ ስጦታ ሲሆን መሳብ ሳይሆን በርደን ነው ላያችሁ ላይ የሚመጣው ሸክም። ደሆችን እንዴት ላብላ? የቸርነት ስጦታ በውስጥ ሲኖር ሁሌ የምታስበው ለሰው መስጠት እንዴት አድርገህ እንደምታበላ ለድሃ እንዴት እንደምትደርስ ያለ የማያቋርጥ ሸክም በውስጣችሁ ይቀመጥ። ይሄንን በልዩ ምክንያት ሰው አልተባበረኝም፣ እንትና አውቅና አልሰጠኝም፣ እንትና አላጨበጨበልኝም ብለን ከቀበርነው በባላደራነት ሁሉ የማን ነው? የእግዚአብሔር። እግዚአብሔር የሰጠን ነገር ሁሉ የሰጠን ለማን ነው? ለሌሎች። እኛ ያስፈልገናል። እግዚአብሔር እኛን በሌሎች ያኖራል፣ ሌሎችን በእኛ ያኖራል። የእግዚአብሔር አሰራር ይግባችሁ። በቤተ ክርስቲያን ውስጥ ፌሎሺፕ የሚያስፈልግበት በሁለንተናችሁ ቤተ ክርስቲያን ውስጥ ፌሎሺፕ ማድረግ የሚያስፈልግበት ምክንያት ኢንዲቪጁዋሊዝም የማይሰራበት ምክንያት አንዳችሁን በአንዳችሁ ነው ጌታ የሚያገለግለው። ስለዚህ እህቶች ብረት ስትጠሩ አክቲቭ መሆን አለባችሁ። ባይብል ስተዲ አክቲቭ መሆን አለባችሁ። እዚህ ቤት የምትኖሩ ከሆነ ፌሎሺፕ የሚባል ነገር is very important biblical ነው። እህትሽን ልታገለግዪ ወንድምህን ልታገለግል ነው እዚህ የምትቀመጠው። እኔ እንደዚህ አይመቸኝ የሚባል ነገር የለም። የማይመችን ነገር አስወግደህ ከወንድምህ ከእህት ጋር አጀስት ማድረግ። እያንዳንዳችን የየራሳችን የሆነ ችግር አለ። ቶለሬት ይደረጋል፣ ባህሪ ይስተካከላል፣ ከዛ አብረህ ትኖራለህ። አብረው ይኖሩ ነበረ፣ አብረው ይበሉ ነበረ ነው የሚለው። የመንግስቱ የህይወት ስርዓቴ ነው። የግለኝነት የህይወት ስርዓቴ ነው። ባላደራነት እዚህ ውስጥ ነው ያለው። በህይወታችሁ የተቀመጠ ጊፍት፣ የቀበራችሁት ጊፍት በሁለቱም አቅጣጫ በህይወታችሁ የመጣ ፋይንድ አውት ማድረግ ጀምሩ። ለእግዚአብሔር ክብር ይሄንን እንዴት ላውለው እችላለሁ? ለእግዚአብሔር መንግስት አገልግሎት ይሄንን እንዴት ላውለው እችላለሁ? አንድ ሰው እንዲድንበት ይሄንን እንዴት ልጠቀመው እችላለሁ? እግዚአብሔር ልዩ የሙያ ችሎታ ሰጥቷችሁ አንዳንዶቻችሁን በውሃ ስራ፣ አንዳንዶቻችሁን በፀጉር ስራ፣ አንዳንዶቻችሁ ምን ዝም ብላችሁ ስትሸቅሉላችሁ ወደ ቤት የምትገቡት። እግዚአብሔር ያን ችሎታ ሰጥቶ ስራ ውስጥ ያስገባ በዛ ስራ ተስቦ የሚመጣውን አሳ እንድታጠምድለት ነው፣ እንድታጠምጅለት ነው ባላደራነት። ስለዚህ ስጦታዎቻችንን፣ ጉልበታችንን፣ ያለንን ኢነርጂ፣ ጊዜ ከእግዚአብሔር በአደራ የተቀበልነው ነገር ነው። እኔን ጨምሮ በጊዜ ዕዳ የምንጠየቅ ሰዎች ቁጥራችን የትየለሌ ነው። ትናንትና ወንድማችን ቢኒያም አንድ በጣም አስገራሚ ነገር ለልጆች ሼር ሲያረጋቸው ስለ ታይም ማኔጅመንት ነገራቸው። ሁሉ ጊዜ አንድ ጥያቄ ጠይቃለሁ አለ።
ራሴንና አገር የሚመሩ ሰዎችን ፕሬዚዳንት ትራምፕን ጠቅላይ ሚኒስትር አብይን አያቸዋለሁ አለ። እነዚህ ሰዎች አገር ነው የሚመሩት፣ የማአት ሰው ጉዳይ ነው እንትን የሚያደርጉት፣ ግን ለኔም ለነሱም የተሰጠን እኩል 24 ሰዓት ነው አለ። እኔ የኔን ህይወት መምራት አቅቶኝ በ24 ሰዓት ውስጥ በብዙ ነገር እንደፋደፋለሁ። እንዴት ነው እሱ እነዚህ ሰዎች ለዚህ ሁሉ ህዝብ 24 ሰዓት ከኔ እኩል ተቀብለው እየሰሩ ያሉት? think about it። እግዚአብሔር የሰጠሽን ጊዜ ለምን እየተጠቀምሽው ነው? እግዚአብሔር የሰጠህን ጊዜ ለምን እየተጠቀምከው ነው? እግዚአብሔር በሰጣችሁ በ24 ሰዓት ውስጥ ለእግዚአብሔር ስንት ሰዓት አላችሁ? እግዚአብሔር በሰጣችሁ 24 ሰዓት ውስጥ 24 ሰዓቱን ተቀብላችሁ ስራ፣ ልጆች አጫውቼ ከናንተ ልጅ ይነስ እግዚአብሔር ስለ ልጅሽ ተጨንቀሽ ልጅሽን ማጫወቻ ቦታ መውሰድ ስታስቢ በእግዚአብሔር ፊት ስለ መጸለይ ትዝ የማይልሽ ከሆነ በጣም ያሳዝናል። አስደንጋጭ ነው የሚሆነው። 24 ሰዓት እግዚአብሔር ሰጥቶን ከ24 ሰዓቱ ስንት ሰዓት ለእግዚአብሔር አለን? ከጓደኞች ጋር የሆነ ካፌቴሪያ ቁጭ ብለህ 2 ሰዓት 3 ሰዓት እየበላ እየጠጣ ወሬ ስትሰልቅ ለነሱ ያን የሚያህል ጊዜ ኖሮ 1 ሰዓት በእግዚአብሔር ፊት አተኮነ ያስደነግጣል። እግዚአብሔር ነው የሰጠ 24 ሰዓት። ብዙ ሰዎች ይሄንን 24 ሰዓት ተነፍገው ይሄ 24 ሰዓት ተወስዶባቸው ከምድር በታች የጀመሩትን ሳይጨርሱ ማለት ነው። በጣም ብዙ ነገር ጀምረው በጣም ብዙ ነገር ወጥ ነው የጀመሩትን ሳይጨርሱ ነገን ተስፋ ያደረጉ። አሁን እኔና እናንተ ቁጭ ብለን ይሄን መልእክት እየሰማን ባለንበት በዚህ ጊዜ በምድር ላይ ብዙ ሰዎች የጀመሩትን ሳይጨርሱ 24 ሰዓት ከጃቸው ይወሰዳል። ሳትጠቀሙበት ቀኑን ለእግዚአብሔር ክብር እንዴት ነው እሱ የማውለው? ምንድነው የምሰራው ለእግዚአብሔር መንግስት? ምንድነው ማረጋው ለእግዚአብሔር? እግዚአብሔር በሰጠኝ ጊዜያችን ከእግዚአብሔር የተቀበልነው እንጂ እኛ ስለፈለግን ብድግ ብለን ፓርክ ሄደን እንደፈለግነውን ያህል ሰዓት አጥፍተን የምንመጣበት ጊዜ የጌታ ነው። እኔ ስለፈለግ በቃ ሄጄ ካፌቴሪያ ቁጭ ብዬ ቡናዬን እየጠጣሁ ዝም ብዬ ወሬ ኖ፣ ጊዜ የጌታ ነው። በውስጥ ያለውን ስጦታ ያወቅክ እንደሆነ በውስጥሽ ያለውን ስጦታ ያወቅሽ እንደሆነ ጊዜሽን ለሱ ታውያለሽ። ያንዳንዶቻችሁ በውስጣችሁ የተቀመጠ ነገር የማያድግበት ምክንያት ጊዜ ስለማትሰጡት ነው። ተጽዕኖ የማይፈጥረው የማይወጣው የማያድገው ጊዜ አትሰጡትም። ትዝ የሚላችሁ የሆነ ነገር ስታዩ ነው። ስጦታና እርሳስ፣ የስዕል እርሳስ አንድ አይነት ናቸው። የስዕል እርሳስ ትስሉበታላችሁ፣ ከዛ በምላጭ በከተር ሾል ታረጉትና እንደገና ትስላላችሁ። ስትስሉ ይዶመዱማል። ስጦታ ልክ እንደዚህ ነው። ታገለግሉበታላችሁ፣ ትሰሩበታላችሁ፣ ትጠቀሙበታላችሁ። ጊዜ ሰጣችሁ ደግሞ እንደገና ታሻሽሉታላችሁ። ዴቨሎፕ ይሆናል ማለት ነው፣ ያድጋል። ከዛስ በስጦታችሁ የምትሰሩት ስራ ወደ ፐርፌክሽን ይመጣል። ፐርፌክት የሆነ ስራ ስትሰሩ ፐርፌክቱን እግዚአብሔርን ታስከብሩታላችሁ። አንዳንዶቻችሁ የምትሰሩበት ቦታ ተወቃሾች ናችሁ። የተቀበላችሁት ያ ስራ ከእግዚአብሔር እንደሆነ አታስቡ። አለቃ እያሰባችሁ ነው የምትሰሩት። ደሞዝ እያሰባችሁ ነው የምትሰሩት። ኖ፣ እንደ ክርስቲያን ከጌታ የተቀበልነው ስራ ነው። ከጌታ የተቀበልነው ስራ ሰው በሰዓታችን ነው መገኘት ያለብን። ስራው ቦታ ላይ ማድረግ የምንችለውን ነገር በሙሉ እንትና አላየ የኛ ጉዳይ አይደለም። አለቃ ክሬዲት ሰጠ አልሰጠ የኛ ጉዳይ አይደለም። we are different ከሌሎቹ ባላደራዎች ነን። እኛ አለቃ አይደለም የሚጠይቀን፣ በሰጠን ጊዜ እግዚአብሔር ነው የሚጠይቀን። በጣም ቁልፍ ጉዳይ ነው። የወደፊት ህይወታችን ሁሉ የእግዚአብሔር መሆኑ ስለሚገባን፣ ባላደራነት ስለሚገባን ወደፊት ልናደርገው የምናቀደውን ሁሉ ፈቃድህ ምንድነው ብለን በመጠየቅ እንሄዳለን ማለት። ባላደራነት ማለት እግዚአብሔር የሁሉ ነገር ባለቤት መሆኑን ማወቅ ማለት ነው። ባላደራ ስቲዋርድሺፕ ማለት እግዚአብሔር የሁሉ ነገር ባለቤት መሆኑን ማወቅ፣ አንድም ነገር የኔ እንዳልሆነ መገንዘብ። ኢቭን ይሄ ሰውነቴ የእግዚአብሔር ነው የኔ አይደለም። መጽሐፌ ነው የሚናገረው፣ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ስለዚህ በሚሞት ስጋችሁ እግዚአብሔርን ምን በሉ? አክብሩ። ሴቶች በደንብ ስሙ። ያገኛችሁትን ነገር እያመጣችሁ እዚህ በላያችሁ ላይ ስታደርጉ ለምን እንደምታደርጉ ጠይቁ። መብትሽ ነው ወይ እሱን ማድረግ? ወንዶቹ ማስቡ።
እንዳገኛችሁ በልታችሁ ይሄንን ሰውነት በውፍረት በደም ግፊት በምን ስታሰቃዩት think about it። ይሄ የእግዚአብሔር ነው። በዋጋ ገዝቶታል። ገንዘቡ ነው። በበሽታ ነው እንዳሰቃየው እግዚአብሔር አይፈልግም። በዚህ ሰውነት በዚህ ምላስ እንደዋሽበት እግዚአብሔር አይፈልግም። ለዚህ ነው መጽሐፍ ቅዱስ ሲናገር ስላደረግነው መልካም ወይም በጎ ቢሆን በክርስቶስ የፍርድ ዙፋን ፊት ቀርበን እንጠየቅበታለን። ስለዚህ ቀን አለ ማለት ነው። በስቲዋርድሺፕ የምንጠየቅበት ቀን አለ። ማቴዎስ ወንጌል ምዕራፍ 25 ሄዳችሁ ስታነቡ ለአንዱ 2 ለአንዱ 5 ለአንዱ 1 ስጦታ ሰጠ ይላል። የእግዚአብሔር መንግስት ይችን ትመስላለች ነው። ማቴዎስ ወንጌል ሳስተምር ነግራቸዋለሁ። የእግዚአብሔር መንግስት ይህን ትመስላለች። ለአንዱ 5 ለአንዱ 2 ለአንዱ 1 ታለንት ሰጥቶ ሄደ ንጉሱ። ከዚያ ተመልሶ መጣ። ምን ሊያደርግ? ሊቆጣጠር ሲመጣ ባለ 5 አትርፈዋል፣ ባለ 2 አትርፈዋል፣ ባለ አንዱ ግን ቀብሮታል። ለመቅበሩ ኤክስኪውዝ ነበረው እንደዚህ የሚል አንተ ካልዘራህበት የምታጭ ጨካኝ ሰው እንደሆንክ አውቃለሁ። ዘመዶቼ ኤክስኪውዝ እስር ቤት ነው። በህይወታችሁ ኤክስኪውዝ የሚባል ነገር እስር ቤት ነው። መታሰር የለባችሁም። ስለዚህ ጀጅ ተደረገ ያ ሰውዬ። ወደ ፖይንቴ ላምጣችሁ። ሁሉ ነገር እግዚአብሔር ስለሆነ በህይወታችን ውስጥ ያለ ነገር በሙሉ የእግዚአብሔር ስለሆነ ፕሮፐርሊ እየተጠቀምንበት ነው ወይ? እግዚአብሔርን ለማክበር እየተጠቀምንበት ነው ወይ? በእግዚአብሔር መንግስት ውስጥ ተጽዕኖ ለመፍጠር እየተጠቀምኩበት ነው ወይ የሚለው በጣም ኢምፖርታንት ነገር ነው። ይሄ መጀመሪያው ነገር ነው። ባላደራነት ምንድነው የሚለው? ባላደራነት እግዚአብሔር ባለቤት እንደሆነ ማወቅና እኛ ደግሞ በአደራ የተሰጠንን ስጦታዎች፣ ሀብቶች፣ ጊዜ፣ ችሎታዎችና እድሎች የምናስተዳድር አደራ ተቀባዮች ነን። አደራ ተቀባዮች ነን። አደራ የተቀበለ ሰው ዘመዶቼ ረፍት የለውም። የማሚ እህት አለች፣ ታቋታላችሁ፣ መረዳን እንደምትኖሩና አንድ ቀን አንዲት ሴት እቃ አባደራ አስቀምጭልኝ ብላ ወስዳ ሰጠቻት። እሷ የነገረችኝ ነው የምነግራችሁ። እና አደራ ነው፣ የሰው አደራ ነው። ቤቷም ታሰጠቻት። በቃ አንቺ ጋር አስቀምጭልኝ አደራ ብላ ሰጠቻት። እንትን ውስጥ ከተጥቁታለች መጀመሪያ ምድር ክሎዜት ውስጥ። እዛም ኮንፈርት አልተሰማኝ ማለት አመጣሁና አልጋችን ስራ አደረኩታለች። እዛም በቃ ስትጨነቅ ማለት ነው አደራው። ከዛ ደግሞ መሳቢያ ውስጥ ባለቤቷን የት እንዳስቀመጥኩ አይተሃል ብዬ ሁሉ ጠየቅኳለች። የሰው አደራ ነዋ፣ የሰው አደራ ነዋ። በዚህ ልክ እግዚአብሔር የሰጠን ነገር ያሳስበናል። እግዚአብሔር የሰጠን ጊዜ፣ እግዚአብሔር የሰጠን ገንዘብ፣ እግዚአብሔር የሰጠን ጤንነት፣ እግዚአብሔር የሰጠን ችሎታ፣ እግዚአብሔር የሰጠን ማህበራዊ አንዳንዶቻችሁ ለፌሎሺፕ ግድ የላችሁ። ፌሎሺፕ ሰውን ለሰው የሚሰጥ እግዚአብሔር ፌሎሺፕን መጠበቅ በጣም ያስፈልጋል። መጽሐፍ ነው የሚያስተምረው። የመንፈስን አንድነት ለመጠበቅ ምን በሉ ትጉ ብሎ መጽሐፍ ቅዱስ ነው የሚያዘው። ሚስ ካረጋችሁ በኋላ ያን ፌሎሺፕ እኔ ማንንም አይፈልገኝም ምናምን አፍርሰሽው እንዴት ይፈልጉሻል? አፍርሰው እንዴት ይፈልጉሃል? መጀመሪያ ውስጡ ስትኖር ያ ህብረት እንዲሰራ የምትችለውን ነገር ሁሉ ማድረግ አለብህ። የምትችለውን ሁሉ ማድረግ አለብሽ። ለምን? ያን ህብረት የሚሰጥ እግዚአብሔር ነው። ሚስቶቻችሁ በአደራ የተቀበላችኋቸው ስጦታዎች ናቸው። ባሎቻችሁ በአደራ የተቀበላችኋቸው ስጦታዎች ናቸው። ልጆቻችን በአደራ የተቀበልናቸው ስጦታዎቻችን ናቸው። ልጆቻችን በጣም በቃ እኛ ብዙ የምናስበው የእሷ ልጅ ግራጁዌት አድርጓል፣ የእሱ ልጅ ግራጁዌት አድርጓል፣ ተምሯል፣ ጨርሷል፣ ምናምን ዶክተር ተብሏል፣ እሱን ስም ነው የምንፈልገው። ይሄ የዜሮ ድምር ውጤት ነው። የሚያሳስበን እሱ ነው። ዶክተር ሆኖ ሲኦል ከሄደ ከስረናል። በእግዚአብሔር መንግስት ውስጥ እንዴት ይደግ ብለን ልጃችንን ማሰብ አለብን። ለዚህ ለ8 ሳምንት በዚህ ስፍራ ለልጆች የሚሰጥ ትምህርት አለ። ቅዳሜ ጧት እና ያን አገልግሎት የሚያስተባብረው ወንድም ትላንትና ሳወራው ወላጆች እባክህ በጣም ፈቃደኞች አይደሉም። በጣም በቃ አንዳንድ ወላጆች ብቻ አሉ በቃ የተሰጠውን ስራ ሁሉ የሚሰሩ ምናምን አለ። ከዛስ ልጁ 18 ዓመት ሞልቶት ድራግ ውስጥ ሲገባ ለልጄ ጸልይልኝ። ኧረ ጸሎት ማጂክ አይደለም ዘመዶቼ። ጸሎት መተት አይደለም። የሆነ ነገር ማድረግ አይደለም ጸሎት። ማድረግ ያለብሽን ማድረግ አለብሽ። ልጆቻችን
ባደራ የተሰጡን ስጦታዎቻችን ናቸው። በእግዚአብሔር መንግስት ውስጥ ልጄን አገኘዋለሁ ወይ? በጣም ረጃጅም ሰዓት ሰራም ለምትሰሩ ወላጆች ዛሬ ያን ነገር መናገር ፈልጋለሁ። ረጅም ሰዓት ሰርታችሁ ገንዘብ ሰበሰባችሁ ስትጠየቁ ልጆች ላሳድግ ነው። ለልጅሽ የእግዚአብሔርን ቃል የምታስተኝበት አንድ ሰዓት አለሽ ወይ? አብረሽው የምትጸልይበት አብረሽው አንድ ሰዓት አለሽ ወይ? ታብሌት ገዛሽለት፣ ተማረ፣ ምን አለ፣ ፒኤችዲ ምናምን ደረሰ። ሲኦል ከሆነ ልጅሽን የምታገኘው ምን ነው ጥቅሙ? ምን ነው ትርፉ? የተማረ ልጅ አላት፣ ልጇ ግራጁዌት አድርጓል መባል? ማንም ሰው ይሄንን ያደርጋል። እኛን ልዩ የሚያደርገን ልጆቻችን አደራዎቻችን ናቸው። ባላደራነት ዋናው ሐሳቡ ምንድነው ካላችሁ ያለን ነገር ሁሉ ባለቤቱ እግዚአብሔር ነው፣ እኛ ጠባቂዎች ነን የሚል ማይንድ ሴት። ያለን ነገር በሙሉ የእግዚአብሔር ነው፣ እኔ ላለኝ ነገር ሁሉ ጠባቂ ነኝ የሚል አስተሳሰብ፣ የአስተሳሰብ ስርዓት ማይንድ ሴት፣ የአስተሳሰብ ስርዓት ሁሉ ጊዜ ያስፈልገናል። ባላደራነት ከገንዘብ በላይ የሆነ ነገር ስለሆነ ከገንዘብ ውጭ ያለ ነገር ሁሉ ስለሚያጠቃልል ጊዜን፣ ተሰጥኦን፣ መንፈሳዊ ስጦታዎቻችንን በእጃችን ላይ የተቀበልነውን ይሄንን ወንጌል ለሌሎች ማድረስ። ይሄ ወንጌል እግዚአብሔር ባደራን ይሰጠን። ማርቆስ ወንጌል ምዕራፍ 16 ቁጥር 8 ነው የሚናገረው። ይሄንን ለዘላለም ድህነት የሆነውን ወንጌል ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ እንዲሰብኩ በእጃቸው ሰደደው ይላል። ዘመዶቼ ስላልመሰከርንላቸው ሰዎች ባለዳዎች እንደሆንን ታውቃላችሁ። የወንጌልን አደራ በአግባቡ ያልተወጣን እስቲ እግዚአብሔር አንድ ነፍስ እንዲሰጠኝ ልጸልይ ብለን ጸልየን እግዚአብሔር ሰው እንዲሰጠን በእግዚአብሔር ፊት ጾመን ሰው ፍለጋ ማንወጣ ነጋ ጠባ ስራ ያ ነገር የለም። ለምን ነው እንደዚህ የሚሆነው ካላችሁኝ፣ ይሄ የምትኖሩበት አገር እስራኤላውያን በግብጽ ምድር ይኖሩ እንደነበረ አይነት አገር ነው። እስራኤላውያን በግብጽ ምድር ሲኖሩ ፈርዖን ሁሌ እሱን እንዲያገለግሉ ነው ይፈልገው እና ሙሴ መጥቶ ያገለግለኝ ዘንድ ሕዝቤን ልቀቅ ብሎሃል ሲል ዞር በል። ለምን ነው እንደዚህ የሚሆነው? የምን እግዚአብሔር ነው? የማን እግዚአብሔር ነው የሚያገለግሉት? እኔ ማገልገል ያለባቸው ነው። ዘመዶቼ እንዴት ነው እሱ የአሜሪካን ሀገር ሀብታም ብቻ አገልግለን የምንሞተው? ዛሬ ላነቃችሁ ፈልጋለሁ። የወንጌል አደራ በእጃችን ላይ አለ። ባላደራነት እግዚአብሔር በእጄ ላይ ስላስቀመጠው ስለዚህ ወንጌል ይጠይቀኛል። እግዚአብሔር እመኑኝ እናንተን ማኖር አያቅተውም። ማሰብ መጀመር አለብን። ባላደራነት በእግዚአብሔር መንግስት ውስጥ ገንዘብን በአግባቡ ለመጠቀም በዚህ ልክ ባላደራነትን መገንዘብ በጣም አስፈላጊ ነው። ጊዜያችንን፣ ተሰጧችንን፣ መንፈሳዊ ስጦታዎቻችንን፣ ወንጌልን እና መላውን የህይወታችንን ክፍል ሁሉ ባላደራነት ያጠቃልላል። ስለዚህ ባላደራነት ግብ አለው፣ ጎል አለው። ምንድነው የባላደራነት ግቡ ያላችሁ እንደሆነ እግዚአብሔር የሰጠንን ነገር ሁሉ ለሱ ክብርና ለሌሎች ጥቅም፣ ለርሱ ክብርና ለሌሎች መልካምነት ማዋል። ምን ያህል ለሰዎች ኢምፖርታንት ሰዎች ነን እኔና እናንተ? ቀለል ያለ አጭር ትርጉም ሰጠን ባላደራነትን ብናስቀምጥ፣ መንፈሳዊ ባላደራነት ማለት የእግዚአብሔር የሆነውን ነገር በታማኝነት ማስተዳደር ማለት ነው። የኢንቴግሪቲ ጉዳይ ነው። በእግዚአብሔር ፊት ታማኝ ሆን። አንተ ታማኝ ባሪያ። መጽሐፍ እንዲህ ብሎ ይናገራል አይደል? ንጉሱ በመጣ ጊዜ በአግባቡ በቤቱ ሲያገለግል የነበረውን ባሪያ እንደዚህ አለ። ቁጭ በይ ልጆች፣ እዛ ሰዎች አሉ። ቁጭ በይ አንቺ፣ ቁጭ በይ ስሜ እግዚአብሔርን ቃል ምንም አትርበሽ አሉ ሰዎች እዛ። ጌታ በመጣ ጊዜ ጠየቃቸው ይላል እና በአግባቡ ማቴዎስ ወንጌል ምዕራፍ 25 በአግባቡ ሲያገለግል የነበረ ባሪያ ያገኘውና አንተ ታማኝ ባሪያ ወደ ጌታ ደስታ በሰላም ግባ። አንድ የድሮ መዝሙር አለ ወንድሜ ታምራት የሚዘምረው፣ ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሮች ብፁዓን ናቸው፣ አስቀምጦ ያገለግላቸዋል በማዕዱ።
እኔንም አድርገኝ ከእነርሱ እንዳንዱ። መዘመር ያለብን መዝሙር አሁን ይሄ ይመስለኛል እንጂ አንደኛ ከሚል ቆቆም ብለን መወራጨት አቁመን ይሄን የተማጽኖ መዝሙር መዘመር አለብን። የረሳ ትውልድ ግን በቃ ሲያብድ ነው የሚቀርመው መዝሙር። ኃላፊነት የማይሰማው ሰው እንደፈለገ ነው የሚሆነው። ኃላፊነት ያለበት ሰው ግን ዝግ ብሎ ነው የሚሄደው። አንድ ጊዜ አንድ ወዳጄ ሚስት አገባ። ናዝሬት ነበር የሚኖረው፣ ሀብታም ነው እና ከናዝሬት አዲስ አበባ ለመግባት ሌላ ጊዜ የሚፈጅበት 45 ደቂቃ ምናምን ነው። በኋላ አንድ ቀን 2 ሰዓት ቆይቶ ሲገባ አገኘሁት። እንዴ ምን ሆነ ነው የኔ ያህል ሰዓት የፈጀብህ ምናምን አልኩት። ፓስተር አለኝ። አሁንማ አለኝ ስለው ኃላፊነት መጥቷል አለኝ። እንዴት ስለው ኧረ አሁንማ ኃላፊነት ልጅቷ መጣለች፣ ደግሞ ነገ ሰው ታመጣለች። አሁን ስነዳ ሁሉ አለኝ ስለው ካገባሁበት ቀን ጀምሮ ስፒድ ቀንሻለሁ አለኝ። ኃላፊነት፣ ባላደራነት ይሄ በጣም በጣም ወሳኝ የሆነ ነገር ነው። የእግዚአብሔርን ንብረት የእግዚአብሔርን ስጦታ በአግባቡ ማስተዳደር፣ የከበረ ስጦታ የከበረ አደራ እንደተሰጠው ሰው እንደ ባለ አደራ ለእግዚአብሔር በየዕለቱ ተግባራዊ ምላሽ መስጠት። እነ ዳዊትና ህዝቡ ይሄን ነው ያደረጉት። መጽሐፍ ቅዱሳዊ አጽንኦት እንስጥ ከተባለ ለዚህ ጉዳይ በመጽሐፍ ቅዱስ ውስጥ ባላደራነት ከእግዚአብሔር ስጦታዎች ጋራ በጽኑ የተያያዘ ነው። እግዚአብሔር ምን ሰጠኝ ብለን ደግሞ ስንጠይቅ ያልተቀበልከው ምን አለ ብሎ መጽሐፍ ቅዱስ ይጠይቀናል። ያልተቀበልከው ምን አለ ብሎ ይጠይቀናል። ስለዚህ ያልተቀበልነው ምንም ከሌለ ሁሉን ተቀብለን ከሆነ መጽሐፍ ቅዱሳዊ አጽንኦት ምንድነው ካላችሁኝ፣ እግዚአብሔር የሰጠን ስጦታዎችን በሙሉ እንደ ባለቤት ሳይሆን በእግዚአብሔር ስልጣን ስር እንዳሉ አገልጋዮች። ሪማርካብል አሁን የተናገርኩት ነገር እንደ ባለቤት ሳይሆን በእግዚአብሔር ስልጣን ስር እንዳሉ አገልጋዮች። በዚህ ስላለች በፊት ለፊቷ ስናገር ደስ ይለኛል። ስለ ማማ ስለ ያንዳንዱ ነገር ትጸልያለች። ከልጆቿ ጋር ትጨቃጨቃለች፣ ከኔ ጋር ትጨቃጨቃለች። ፔኒ ያለ አግባብ እንዲባክን አትፈልግም። በጣም የተወደደ ልብስ እንዲኖር አትፈልግም። ከሁሉም የሚያስደንቀኝ ነገር ልንገራችሁ። አሜሪካን ሀገር ነው የምትኖሩት፣ ይሄ እናንተ ይገባችኋል። የሆነ ምግብ ከተበላሸ አውጣችሁ ድፍት ነው የምታደርጉት፣ ምንም ጣጣ የለውም አይደል? የኔ ሚስት አንድ ምግብ ድንገት ከተበላሸ ትይዝና ይቅር በለኝ፣ በእኔ ስንፍና ነው የተበላሸው። ባላደራነት ሲገባን እንዲህ ነው የምንሆነው። ድፊው ተበላሽቷል ድፊው አይባልም። ስለ ስንፍናሽ ንስሐ መግባት አለብሽ። በአግባቡ ስላላዘጋጀሽው ነው የተበላሸው። ኢትዮጵያዊ በአሜሪካን አገር ምግብ ሲደፋ ይሰቀጥጠኛል። እንዴት እንደምንረሳ እዛ ያሉ ወንድሞችና እህቶች፣ እዛ ያሉ ኢትዮጵያውያን እንዴት እንደምንረሳ። ቪዲዮ አላያችሁም? በትግራይ ምድር ያሉ እናቶች እንዴት እንደሚሰቃዩ እንዴት እንደምንረሳ። ሰለጠንና እኛ ሀብታም ሆነና አሜሪካን ሀገር መጣና ና ሁሉ ያስደንቀኛል። ይቅር በለኝ ትላለች። በቀደም ስራዋ ቦታ ላይ ማድረግ የነበረባት የሷ ኃላፊነት አይደለም፣ ግን መርዳት ትችል ነበር። ያንን ሳታረግ ሳደረሰባት ነው ወጣች። በእግዚአብሔር ፊት ነው መነግራቸው፣ ፊት ለፊት ነው መነግራቸው። ገና ገብታ መኪና ሁሌ ነው መማረው በዚህ ጉዳይ። ገብታ መኪና ውስጥ ቁጭ ስትል እግዚአብሔር ሆይ አቤት ይቅር በለኝ፣ ቤት ስንደርስ ይቅር በለኝ፣ ንስሐ። እኔ በኋላ እንደው ማማ ያንቺ ኃላፊነት እኮ አይደለም አልኳት። ኖ እግዚአብሔር ይሄንን እድል ሰጥቶኝ ነበር፣ አንድ ሰው ለመርዳት፣ አንድ ሰው ለማገዝ። አን ኦፖርቹኒቲ። ስቲዋርድሺፕ ሲገባን፣ ባላደራነት ሲገባን በዚህ ልክ መኖር ማለት ነው። ስለምስቴ ብዙ ዲስኩር ላደርግ ሳይሆን የሚያስተምር ህይወት ስላላት ነው የምናገረው። በእግዚአብሔር ስልጣን ስር ስለመኖር ሳስብ እንደዚህ ማን ያያታል? ማን ይጠይቃታል? ማንም። ግን አለቃ አላት።
በእግዚአብሔር መንግስት ውስጥ ስለምትኖር እግዚአብሔርን ስልጣን ጠብቃ ትኖራለች። እንደ አገልጋይ እንደ ባለመብት ሳይሆን እንደ አገልጋይ በኃላፊነት በታማኝነት ከመጠቀም ጋር መግዛት ስለቻላችሁ ብቻ ሁሉን ነገር ያበላሻችሁ ምትጥሉ ሰዎች የገዛችሁትን ሜካፕ በአግባቡ ሳትጠቀሙበት ግማሽ ምናምን ደርሰው በቃ ገዛለሁ ብለሽ የምትወረውሪው ሴትዮ really የምትወረውሪውን ያንን ሜካፕ የምትገዥበትን ገንዘብ ሊበሉት የተገባቸው ሰዎች አሉ። የእግዚአብሔር ገንዘብ ነው። እንደፈለክሽ ልታረጊው አትችልም። እንደፈለክ ልታረጋው አትችልም። ኖ በእግዚአብሔር ስልጣን ስር ስንኖር እያንዳንዱ ያለን ነገር እግዚአብሔር ስለሆነ እግዚአብሔርን አገለግልበታለሁ ወይ ገንዘብን በእግዚአብሔር መንግስት ውስጥ በአግባቡ መጠቀም የሚቻለው በዚህ መሰረት ነው። መጽሐፍ ቅዱስ ከዚህ ጋር በጣም አያይዞ ይነግረናል። ስለዚህ ስለ ባላደራነት ስናስብ ባላደራነት የቤተ ክርስቲያንን የገንዘብ አያያዝና አስተዳደር የሚያመለክት ቃል ብቻ አይደለም። እንደሱማ የቤተ ክርስቲያን ፋይናንስ እንዴት ነው የሚወጣው እሱ ብቻ አይደለም። እሱ በጣም ሲሪየስ ነው። ታዲያ ምንድነው እሱ ባላደራነት ካላችሁ ክርስቲያናዊ የደቀ መዝሙር የህይወት ስርዓት ነው። ስዋርድሺፕ ባላደራነት ክርስቲያናዊው የደቀ መዝሙር የህይወት ስርዓት ነው። ክርስቶስን መከተል ማለት በዚህ ልክ መኖር ነው እንጂ ቸርች አቴንድ ማድረግ ማለት አይደለም። መንፈሳዊ ባላደራነት ማለት በማንኛውም የህይወት ዘርፍ የእግዚአብሔር ታማኝ ጠባቂ ወይም ታማኝ አገልጋይ ሆኖ መገኘት ማለት ነው። የእግዚአብሔር ታማኝ ጠባቂ ወይም ታማኝ አገልጋይ ሆኖ መገኘት ማለት ነው። ይሄንን በተግባር እንዴት እናውለው? እንዲህ አይነቱን የባላደራነት ጉዳይ እንዲህ አይነቱን ኃላፊነት እንዴት አድርገን በተግባር ባላደራነት በተግባር መተርጎም ካለበት ጊዜያችን፣ ገንዘባችን፣ ስጦታችን፣ አካላችን፣ ማህበራዊ ግንኙነታችን፣ እድሎቻችንን ለራሳችን ብቻ እንደምንጠቀምባቸው የግል ንብረቶች ማየት ማቆም ይጠይቃል። ደግሜ ይናገራሉ። ባላደራነትን ፕራክቲካል ማድረግ ከፈለግን በዕለት ተዕለት ህይወት ስርዓታችን ውስጥ ተግባራዊ ማድረግ ከፈለግን ጊዜያችን፣ ገንዘባችን፣ ስጦታችን፣ አካላችንን፣ ግንኙነታችንን፣ እድሎቻችንን ለራሳችን ብቻ የምንጠቀምባቸው የግል ንብረቶች እንደሆኑ መቁጠርና ማሰብ ዛሬ ከዚህ ቤት ሳንወጣ ማቆም ይጠይቃል። ምን ማለት ነው ያላችሁኝ እንደሆነ ያስተሳሰብ ለውጥ ማድረግ ይጠይቃል። ከሱ ነው የሚጀምረው። ምክንያቱም የምንኖረው የምናስበውን ያህል ስለሆነ እሱን አቁመን ምን እናድርግ ካላችሁ በአንጻሩ እግዚአብሔር የሰጠን ስጦታዎች ከእግዚአብሔር የተሰጠን ስለሆነ በታማኝነት መጀመሪያ ስንገለገልባቸው በታማኝነት መገልገል ዌስት ሳናባክን እግዚአብሔርን በሚያከብር መንገድ በመጀመሪያ በዛ መንፈስ በዚያ ልብ መገልገል ከዚያስ ከእግዚአብሔር የተሰጡን አደራዎች እንደሆኑ ዕውቅና በመስጠት እንደዚያ በመቁጠር እነዚህ ስጦታዎቻችን እያንዳንዱ ነገር በአግባቡ መጠቀም ከዚያስ ለሌሎች ጥቅም ደግሞ እንዲሆን ማድረግ ይህን ስናደርግ የባላደራነት ዕለታዊ ልምምድ በየቀኑ በህይወታችን ውስጥ መምጣት ይጀምራል። ይሄንን ለማድረግ ምንድነው እንዴት አድርጌ ይሄን ላደርግ ይችላል ካላችሁ ዕለታዊውን በዚህ ባወራሁት ልክ ተግባራዊ በሆነ መንገድ ባላደራነትን ተግባራዊ ለማድረግ የሚፈልግ ሰው ይሄን ለማድረግ የሚጀምረው ራስን ለእግዚአብሔር ከመስጠት ነው። የናንተ ባለቤት እናንተ ሆናችሁ የናንተ ያለው ነገር የእግዚአብሔር እንደሆነ ልታስቡ አትችሉም። ሊሆን አይችልም። መጀመሪያ እግዚአብሔር የሚጠይቀው እጃችን ላይ የሰጠን ነገር ሳይሆን እኛን ራስን መስጠት ዋነኛው ነገር ራስን መግዛት ራስን መስጠት የሚለው ነገር ራስን ኮንትሮል ማድረግ ራስን መግዛት ለእግዚአብሔር ቃል ራስን ለእግዚአብሔር ስልጣን ራስን ማስገዛት በጣም አስፈላጊ ነገር። ራስን ማስገዛት ማለት ምን ማለት ነው? ውሳኔዎቻችንን ከመወሰናችን በፊት እያንዳንዱ የምናረገው ነገር የውሳኔ ውጤት ነው። እያንዳንዱ የምናረገው ነገር የምርጫ ውጤት ነው። ምርጫዎቻችንና ውሳኔዎቻችንን ከማድረጋችን በፊት
ይሄ እግዚአብሔርን ያከብራል ወይ? በዚህ ጉዳይ ላይ የእግዚአብሔር ቃል ምን ይላል ብለን በጸሎት መጠየቅ አለብን። እያንዳንዱን ጉዳይ ይሄ የጌታ ፈቃድ ነው፣ እግዚአብሔር ሩቅ አይደለም ለእኛ ለእናንተ መጠየቅ አለብን። ውሳኔያችንን የጌታን ፈቃድ መጠየቅ ይቀድመዋል። የተቀበልነውን ሁሉ በጥንቃቄ በዚህ አግባብ ከምን ጋር መጠቀም? ከምስጋና ጋር እግዚአብሔር ስለሰጠን ጊዜ እግዚአብሔርን ማመስገን፣ እግዚአብሔር ስለሰጠን የትዳር አጋሮች እግዚአብሔርን ማመስገን፣ እግዚአብሔር ስለሰጠን መንፈሳዊ ስጦታ እግዚአብሔርን ማመስገን፣ እግዚአብሔር ስለሰጠን ስራ እግዚአብሔርን ማመስገን። አንዳንዶቻችን ጠዋት ተነስተን ወደ ስራ ስንሄድ ተጭኖን ነው የምንሄደው። ተጭኖን ደስ ብሎን አንሄድም። ስለዚህ ቀኑን ሙሉ እንደተጫነን ስራችንን ኢንጆይ ሳናረግ ስትረስፉል ሆነን እንመጣለን። ሰይጣን በዚህ መልክ ይጫወትብናል። ስሙኝ ዘመዶች፣ እናንተ ስራ አግኝታችሁ እየሰራችሁ ነው። አሜሪካን ሀገር ስራ አጥተው እየተቸገሩ ያሉ ሰዎች አሉ። ግራጁዌት አድርገው 2 ዲግሪ ይዘው በጣም ጥሩ ፕሮፌሽን ኖራቸው ከፕሮፌሽናቸው ውጭ የሚሰሩ ሰዎች ብዙ አሉ። አመስግኑ እግዚአብሔር ሆይ ስለማለምን የሚሰራ እጅ ስላለኝ ስለምተነፍሰው አየር እግሮቼ ስለሚራመዱ አመሰግናለሁ። ምክንያቱም መራመድ እየፈለጉ ያልቻሉ ሰዎች አሉ። ከእግዚአብሔር የተቀበልነው ነገር ሁሉ እግዚአብሔርን ማመስገን። እንዲህ አይነቱ ጠንካራ የባላደራነት ተግባራዊ ልምዱ ስለመግባት ቀኑን ስንጀምር በጸሎት መጀመር ነው። ቀኑን ስንጀምር የጊዜ ሰሌዳችንን ለእግዚአብሔር በመስጠት እና ጊዜያችንን እንዴት መጠቀም እንዳለብን ጥበብን ከርሱ መጠየቅ፣ ቀንን መበጀት፣ ጊዜን መበጀት። አሁን በቅርብ ጊዜ የጀመርኩት ነገር አለ። እኔ ጠዋት ተነስቼ ያንዳንዱን ስራዬን ሊስት አደርጋለሁ። ያንዳንዱን ስራዬን ማታ ስተኛ ያንዳንዱን የሰራሁትን ስራ ኢቫሉዌት አደርጋለሁ እና ያልሰራሁትን ነገር ሶሪ ጌታ ሆይ ነገ ግን የመጀመሪያው ብዬ አስቀምጠዋለሁ። ተግባራዊ ወደ ሆነ የባላደራነት ህይወት ስርዓት ለመግባት ቀኑን ጌታ የሰጣችሁን ይችናት እግዚአብሔር የሰራት ቀን በእርሷ ደስ ይበለን ስለሚል መጽሐፍ እግዚአብሔር የሰጠንን ቀን መጀመሪያ ለእግዚአብሔር መስጠት፣ በዚህ ቀን ውስጥ ለአንተ ክብር እንድኖር ጥበብ ስጠኝ ብሎ እግዚአብሔርን መጠየቅ። የማለዳ ጸሎት አሁን በጣም ብዙዎቻችሁ እየጠፋችሁ መምጣት ጀምራችኋል። ብዙዎቻችሁ ቢዚ ናችሁ። ወደ ስራ እየሄዳችሁ ነው። መኪና ውስጥ ሆናችሁ መጸለይ አትችሉም። መኪና ውስጥ ሆናችሁ ግን ቲክታክ መከታተል ትችላላችሁ። በጣም ብዙ ነገር ማድረግ ትችላላችሁ መኪና ውስጥ። ምን ትሆናላችሁ? መኪና ውስጥ ሆናችሁ ገብታችሁ የሚጸለየውን ጸሎት እየሰማችሁ እየጸለያችሁ ብትሄዱ፣ ከጌታ ጋር ከነክት አድርጋችሁ ብትሄዱ፣ ቀኑ የእናንተ ነው። ከእግዚአብሔር የተቀበልከውን ቀን እንዴት ማኔጅ እንደምታረገው፣ እንዴት እንደምትጠቀምበት፣ እንዴት ለጌታ ክብር እንደምታውለው እግዚአብሔር ጥበብ ሊሰጥ ይገባል። ለምን ካልከኝ ቀኑ ክፋት አለበት። መጽሐፍ ቅዱስ እንዲህ ብሎ ይናገራል። ለቀኑ ክፋቱ ፉል ኦፍ የሆነ ክፋት አለ። ፉል ኦፍ ፕሮብለም አለ ቀን ውስጥ። አየው። ከዛ ትሄድና በራስ ትታገላለህ፣ ትቀጠቀጣለህ። እንዴት እንደምትፈታው አታውቅም። መታገስ ያለብህን አልጸለይክም፣ ጥበብ አልተካፈልክም፣ መንፈሳዊ አቅም የለህም። ስለዚህ መታገስ ያለብህን አንድ ደቂቃ ታግሰህ ልታሳልፈው የምትችለውን መኪና ብው ትሰጠውና አደጋ ትፈጥራለህ። ከዛ ኢንሹራንስ ምንስ ቀኑን ሙሉ ስትንከራተት ትውላለህ። Ask the wisdom from your God። መጽሐፍ እንዲህ ነው የሚለው፣ ከናንተ ማንም ጥበብ የጎደለው ሰው ቢኖር ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ምን ይበል? ይለምን። እግዚአብሔር ደግሞ ምን ያደርገዋል? ይሰጠዋል። እስኪ አሜን በሉ አንድ ጊዜ። ስምዶች እግዚአብሔር ለመስጠት እጁን እንዲህ አድርጎ እኔና እናንተ ለመቀበል ምን ነው ጨነቀን? ተግባራዊ በሆነ መንገድ ባላደራነትን ለመወጣት በዚህ መንገድ መጀመር። ሁለተኛው ከዚህ ጋር አያይዘን በየዕለቱ ህይወታችን ላይ ፈጣን የባላደራነት ቁጥጥር ማድረግ ነው። ኤዲት ማድረግ። እኔ ባላደራ ነኝ፣ ስለዚህ የተሰጠኝን ነገር በአግባቡ ተጠቅሜያለሁ። ጊዜን፣ ገንዘቤን፣ ጉልበቴን፣ ትኩረቴን ምን ላይ ነው እሱ ኢንቨስት ሳደርገው ያዋልኩት? ትክክለኛ ነገር ላይ ነው ወይ ያዋልኩት?
ሶሻል ሚዲያ ገብቼ ስክሮል ሳረግ ነው የዋልኩት። ምን ላይ ነው ጊዜን ኢንቨስት ያደርጉ? ፈጣን የሆነ ኤዲቲንግ በጊዜያችን ላይ፣ በተግባራችን ላይ፣ በአሳሰባችን ላይ ማድረግ ባላደራነትን ተግባራዊ መንገድ በሆነ ለመወጣት በጣም ይጠቅመናል። በየዕለቱ ስጦታዎቻችንን በቤተ ክርስቲያን ውስጥ፣ በቤተሰባችን ውስጥ፣ በምንኖርበት ማህበረሰብ ውስጥ ሌሎችን ለማገልገል መጠቀም። ዛሬ አንድ ሰው ልርዳ ብሎ መውጣት፣ እግዚአብሔር በሰጠን ስጦታ፣ እግዚአብሔር ውስጣችን ባስቀመጠው ፖቴንሻል፣ እግዚአብሔር ውስጣችን ባስቀመጠው ነገር፣ በእኛ ህይወት ውስጥ ባለ ነገር በቤተ ክርስቲያን ውስጥ ሊሆን ይችላል፣ ቤተሰብ ውስጥ ሊሆን ይችላል፣ በምንኖርበት ማህበረሰብ ውስጥ ሊሆን ይችላል። አንድ ሰው ለመጥቀም በየዕለቱ ተዘጋጅተን መንቀሳቀስ፣ ራሳችንን ለዛ አቨለብል አድርገን መሄድ። እግዚአብሔር ያመጣል መንገዳችን ላይ ያንን ሰው እንረዳዋለን። ሌሎችን ለማገልገል በየዕለቱ ከየዕለቱ ገቢና ወጪያችን this is very remarkable ስለ ገንዘብ ስለማወራ ከየዕለቱ ገቢና ወጪያችን የቀረውን ትርፍ ነገር ለመስጠት ከመጠበቅ ይልቅ በየዕለቱ የምናገኘው ገንዘብ አለ፣ ከሱ ላይ የምናወጣው አለ፣ ምናምን ሲተርፍ ከተረፈ አስራት እንሰጣለን። ከተረፈ እዚህ ቤት እጅ ላስወጣሁን ስንቶች ናችሁ ለእግዚአብሔር በታማኝነት በየወሩ አስራታችሁን የምትከፍሉ? እጅ ላስወጣ አትከፍሉም። ብዙ ሰዎች አትሰጡም፣ አስራቶቻችሁን አትሰጡም። ጥቅስ ትፈልጋላችሁ። በአዲስ ኪዳን ተብሏል። አዎ ተብሏል። ማነህ አንተ የምትጠይቀው? ማነሽ አንቺ የምትጠይቀው? ማነኝ እኔ የምጠይቀው? ለምን ካልከኝ ሁሉ የእግዚአብሔር ነው። ከአስራ አንድ አይደለም። ያለህን በሙሉ እግዚአብሔር ዲማንድ ያደርጋል። ያለኝን በሙሉ ያለሽን በሙሉ ከአስራ አንድ አይደለም። እና ባላደራነት ሲገባኝ ምንድነው ማድረገው? በጀት አደርጋለሁ። ከሁሉ አስቀድሜ ለጌታ ቤት ስራ መሰጠውን ስጦታ ለጌታ ቤት እንጂ የሆነ ቀዳዳ የሆነ ምናምን አድርጌ ሲጨርስ ከተረፈ ወደዚህ ሀገር ከመምጣቴ በፊት ሁሉ ጊዜ ወደ ማገለግልበት ቦታ ሲሄድ ከቤቴ የምሰጠውን መባ አዘጋጅቼ በዚህ በቀኝ ኪሴ ነው ይዤ የሚሄደው። ከቤቴ ነው ይዤ የምመጣው። ስጡ ሲባል የሆነ ትዝ ብሎኛል። ከቤት ነው አስቤ ይዤ የሚሄደው። ያን የወሰድኩትን ነገር ነው የምሰጠው። ስንቶች ናችሁ በየሁዱ ወደዚህ ስትመጡ ዛሬ በእግዚአብሔር መንግስት ላይ ይሄንን ዘራዋለሁ ብላችሁ አስባችሁ የምትመጡ? ይሄንማ ከሰጠው ያልቅብኛል፣ ያንስብኛል፣ ይጎልብኛል፣ በዚህ ወጣብኛል፣ በዚህ ገባብኛል የኔ ብለን ስለምናስብ ማለት ነው። በጀት ማድረግ ይጠይቃል። ልክ ለእያንዳንዱ ኑሯችን በጀት እንደምናደርግ በእግዚአብሔር መንግስት ጉዳይ ላይ በጀት ማድረግ ይጠይቃል። ያለን ነገር የኛ አይደለም። ብለሲንግ ዘመዶቼ፣ እግዚአብሔር የሚባርካችሁ ስጡኝ እቀበላችኋለሁ ከዛ ሰጣችኋለሁ በሚል አይደለም፣ በፕሪንሲፕል ነው የሚባርካችሁ እግዚአብሔር። ልክ በዚህ ፕሪንሲፕል መኖር ስትጀምሩ፣ በስርዓት መኖር ስትጀምሩ፣ ኑሯችሁ ቅርጽ ሲይዝ በረከታችሁ ከዛ ይጀምራል። ቅርጽ የሌለበት ኑሮ ውስጥ የሚመጣ ፕሪንሲፕል የሌለበት ኑሮ ውስጥ የሚመጣ ገንዘብ ብዙዎችን ይዟቸው ጠፋ። ሰበሰቡትና ብዙ ነገር አስጣላቸው። የጀመሩትን አገልግሎት እንኳን በጀመሩት አይነት እንዳይቀጥሉ አደረጋቸው። ወንድ ፕሪንሲፕል በጣም ኢምፖርታንት ነገር። በልግስና በጀት እናውጣ። ዘመዶቼ አጠገባችሁ ቁጭ ብለው የሚካፈሉ ጥሩ ልብስ የለበሱ ሰዎች፣ ገንዘብ የሚያስፈልጋቸው ሰዎች እንዳሉ አስባችሁ ታውቃላችሁ? እህታችሁን ወንድማችሁ መርዳት እንዳለባችሁ ይሄ በጣም ቁልፍ ጉዳይ ነው መነግራችሁ። እንደዚህ ማለት በየዕለቱ እግዚአብሔር አደራ የሰጠንን ነገር የሚያባክኑ፣ ይሄንን በደንብ ስሙኝ። እየሰማችሁኝ ነው? ሶስት ሰው ብቻ ነው የሚሰማኝ። ወይኔ ጉድ ይፈል። እየሰማችሁኝ ነው ወይ? ኦኬ። አሁን መነግራችሁ ነገር በጣም ሲሪየስ ነው። በየዕለቱ ባላደራነትን በተግባራዊ መንገድ ለመወጣት ከፈለጋችሁ የሚያባክኑ ብክነቶችን ማስወገድ፣ ገንዘባችሁን፣ ጊዜያችሁን፣ አንዳንዴ አእምሯችሁን ራሱ በጣም ብዙ ነገራችሁን የሚያባክኑ
እነዚያን አባካኝ ብክነቶች ማስወገድ አንድ። ሁለተኛ ትኩረታችሁን የሚከፋፍሉ ነገሮችን ማስወገድ። እግዚአብሔርን እንድትረሱ ጥልም ብላችሁ ሌላ ነገር ጋር ብቻ እንድትኖሩ የሚያደርጉ ፎከሳችሁን ጨምድደው የሚይዙ ባሪያ የሚያደርጉ ነገር ነው ማለት መቻል አለባችሁ። አለበለዛስ ትረሳላችሁ። እኔ በመርሳታችሁ አልደነቅም። እንኳን እዚህ ሀገር እየኖራችሁ ሰዎች ኢትዮጵያ እየኖሩ እየረሱ ነው። እንኳን እዚህ እየኖራችሁ እኔ በሱ ምንም እንትን የለኝም ዘመዶች። ግን ነፃ መሆን ይቻላል። ትኩረታችሁን አእምሯችሁን መጠበቅ። ሶስተኛው ግዴለሽነትን ማስወገድ። አንዳንድ ወንድሞችና እህቶችን ስመለከት ለምንም ነገር ግድ የላቸው። ለምንም ነገር ዘመዶቼ፣ ህይወት በጣም ብዙ ትግል ያለባት ናት። በጣም ብዙ ነገር ያለባት ናት። በቸልታ መኖራት አይደለችም። እነዚህ ነገሮች ማስወገድ ያስፈልገናል። በአንጻሩ ምን ማድረግ አለብን? በአንጻሩ ለምስጋና፣ ለታዛዥነት፣ ለእግዚአብሔር ያለንን ፍቅር ለእግዚአብሔር ለመግለጥ፣ እግዚአብሔርን ለማምለክ ሁሉ ጊዜ የተዘጋጀ ማንነት ሊኖረን ይገባል ማለት ነው። እንዴት ነው እንደ እግዚአብሔርን ማመልከው ካላችሁ፣ እግዚአብሔር በሰጠኝ ነገር ዛሬ እግዚአብሔርን ማከብረው እንዴት ነው? ምክንያቱስ መጽሐፍ ምን ብሎ ይናገራል? ሁሉን ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉት። ዛሬ እግዚአብሔርን ማከብረው እንዴት ነው? ቅድም ተናግሬያለሁ። መጸለይ፣ የታሰበበት ተግባር መፈጸም፣ አገልግሎትን፣ ህይወትን በየዕለቱ መገምገም በጣም አስፈላጊ ነው። የመጨረሻው ማነሳው ሐሳብ ባላደራነትን በአግባቡ መወጣት፣ ገንዘብን በእግዚአብሔር መንግስት በትክክል ለመጠቀም እኛ ፍጹም ባለቤቶች ሳንሆን ባለ አደራዎች የመሆናችንን ተግባራዊ ማሳያ መግለጥ ነው። በዚህ በአንደኛ ዜና ምዕራፍ 29 ላይ ዳዊት የሰጠውን ስጦታ የወርቁን ብዛት የብሩን ብዛት ካልኩሌት ላደርገው ጀመርኩኝ። በዚህ አሁን ባለበት ዘመን ይሄን መልክ ሳዘጋጅ ኢን ቢሊየንስ ነው የሰጠው። ወርቁ ብቻ በቢሊየን ነው የሰጠው። ብሩ በቢሊየን ነው የሰጠው። ህዝቡ በቢሊየን ነው የሰጠው። ይሄንን ሲሰጥ ለጌታ ስራ፣ ለጌታ ቤት ስራ እኔ አይደለም ያለው። ያለውን ነገር በሙሉ ሰብስቦ አምጥቶ ከሰጠ በኋላ ይሄ ሰጠን በሙሉ ካንተ የተቀበልነው ነው አለው። አንተ ነህ የሰጠን። ይሄ የተቀበልነው በሙሉ ያንተ የጸጋ ትሩፋት ነው። ያንተ የጸጋ እንዲሁ ማንም ስለሆነ ሳይሆን እንዲሁ የሰጠህን ነገር ነው። እስራኤልና ዳዊት ከጅን የተቀበልነው። ለዚህ ነው የአንደኛ ዜና መጽሐፍ ምዕራፍ 29 በጣም ኃይለኛ መልእክት የሚሆነው፣ በጣም ኃይለኛ ትምህርት የሚሆነው። ሁሉ ነገር በእጁ ላይ ያለ ንጉስ ኖ የኔ አይደለም የእግዚአብሔር ነው። ህዝቡም የሰጠው ነገር የእግዚአብሔር ነው። ካንተ ተቀበልነው አምጥተን ላንተ ሰጠናልና እንዲህ አለ። ይሄን ሁሉ ነገር ታደርግ ዘንድ በጣም የሚገርመኝን ነገር ተመልከቱ። በጣም የተጠቀመው ቃል ቁጥር 14 ጀምሮ ያለውን ላንብብላችሁ። ሁሉ የተገኘው ካንተ ነው፣ ላንተም የሰጠን ከእጅ የተቀበልነውን ብቻ ነው። ታዲያ እንዲህ ያለ ቸርነት እናደርግ ዘንድ እንዲህ ያለ ስጦታ እናደርግ ዘንድ እኔ ማን ነኝ? ንጉስ ስትሉት ንግስና ይሄን አላረገው። እሺ ህዝቤስ ማን ነው? በጣም የሚገርም ነገር ነው። ከዚህ እውነት አንጻር እንደ ክርስቲያን ለገንዘብ ሊኖረን የሚገባው ትክክለኛው አመለካከትና መርህ በሀብታችን ላይ እንደ ጌታ ወይም እንደ ባለቤት አለመጠቀም፣ ከእግዚአብሔር ስልጣን በታች በመኖር እግዚአብሔር የኛና ያለን ነገር ሁሉ ባለቤት እንደሆነ አምነን ልንመላለስ ይገባል። ይሄን ስናደርግ በህይወታችን ላይ የሚከሰተውን ክስተት ልንገራችሁ። ይሄን እውነት ስንቀበለው ትዕቢት ከህይወታችን ውስጥ ቦታ ይለቃል። ትዕቢት ከህይወታችን ውስጥ ቦታ ይለቃል። ባለጸጎች ባላቸው ነገር እንዳይመኩ፣ ያላቸው ነገር
ትምክታቸው ሆኖ እንቅልፍ እንዳያሳጣቸው እንዳያሳስባቸው ያደርጋቸዋል። ለምን? ያላቸው ሁሉ የነሱ ሳይሆን እግዚአብሔር ነው። ሀብታቸው የመጣው በእነሱ ጥረት ሳይሆን በእግዚአብሔር ችሎታ ነው፣ በእግዚአብሔር ስልጣን ነው፣ በእግዚአብሔር ኃይል ነው። ከእግዚአብሔር ተቀብለውታል። ድሆችንም ይሄ እውነት ያጽናናቸዋል። ምክንያቱስ እግዚአብሔር የሁሉ ነገር ባለቤት ስለሆነ፣ እግዚአብሔር የሁሉ ነገር ባለቤት መሆኑ የነሱ ህይወት እንዳልተረሳ እንዳልተጣለ ያሳስባቸዋል። ሁሉ ነገር የእግዚአብሔር ከሆነ ሁሉ አማኝ እግዚአብሔር እንክብካቤ ስለሚያስፈልገው ድሆች ለሚመስሉ ሰዎችም የእግዚአብሔር ተስፋ እግዚአብሔር አቅርቦት አለ። ባላደራነት ይሄንን ያስተም። ስለዚህ ገንዘብን በአግባቡ ለመጠቀም በዚህ አሳሰብ ገንዘባችንን በእግዚአብሔር መንግስት ውስጥ መጠቀም በጣም አስፈላጊ ነገር ነው። እንደ አማኝ የገንዘብ ውሳኔ ከማድረጋችን በፊት ጌታ ሆይ ብለን አስቀድመን ካንተ የተቀበልኩት ነውና ይሄ በዚህ ገንዘብ ይሄን ማድረጌ ፈቃድ ነው ወይ ብለን መጠየቅ ይገባናል። በእግዚአብሔር መንግስት ውስጥ ባለኝ ገንዘብ ምን እያደረኩ ነው? ምን እየሰራው ነው ብለን መጠየቅ ይገባናል። በዚህ ህይወት ስርዓት አለመኖር በእግዚአብሔር መንግስት ውስጥ ባለን ነገር የፈለግነውን ነገር ማድረግ አመጽ ነው። አመጽ ነው። በእጃችን ያለው ነገር ሁሉ ባለቤቱ እግዚአብሔር ስለሆነ እኛ ባላደራዎች ነን። በእግዚአብሔር መንግስት ውስጥ ገንዘብን ጨምሮ ከርሱ የተቀበልነውን ሁሉ ልንጠቀምበት የሚገባው በዚህ መርህ መሰረት ነው። በባላደራነት ልብና መንፈስ እኛ ባላደራዎች ነን። አበቃው። ከኔ ጋር ይሄን ተናገሩ። ከዚህ ቀን በኋላ በሉ። አልሰማዋችሁም? ከዚህ ቀን በኋላ አዳም እንደሚያስቸግረው አውቃለሁ። ከዚህ ቀን በኋላ እኔን ጨምሮ ያለኝ ሁሉ የእግዚአብሔር ነው። ስለዚህ በራሴም ላይ ሆነ ባለኝ ነገር ላይ የእግዚአብሔርን ንግስና የእግዚአብሔርን ስልጣን በተግባር እፈጽማለሁ። ለዚህ ዕውቅና ሰጣለሁ። ጸጋ ስጠኝ። አመሰግንሃለሁ ከእጅ ስለተቀበልኩት ስላደረክልኝ ነገር ሁሉ ክብር ላንተ ይሁን። አሜን።